ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ መነሻቸው ነው ዋቂያስ ቁርአንይን በኋላ ወደ ሙስሊሙ ከመጣ በኋላ የተለያዩ ትርጉም እየተሰጣቸው የእስላም አካል ለማድረግ ሙከራ በመደረጉ ነው እንጂ የቀጠሉት ቁርአንይን መነሻቸው የእስላም ጠላቶች ናቸው የጀመሩት። ቁርአንይን ማለት ምን ማለት መሰላችሁ? ቁርአን ብቻና ብቻ ነው፣ ሐዲስ አያስፈልግም። ማፈረጥና ፊል ኪታቢ ሚን ሸይ በቁርአን ውስጥ አስፈላጊ የሆነን ነገር ያልተናገርነው የለም ብሏልና ከቁርአን ውጭ ያለ የረሱል ሰለላሁ ዐለይሂ ወሰለም ተግባራቸውም ሆነ ንግግራቸውም ሆነ አይተው ዝም ማለታቸውም ሆነ አያስፈልገንም የሚል አባባል ነው። የነብዩን ብቻ እንዳይመስል የሌሎች ነብያቶችንም ስራ አልፈልግም ነው። ቁርአን ላይ ብቻ ነው የሚለው። ሁለት ነው ምክንያቱ። አንዳንዱ ይሄ ቁርአን ብቻ ነው የሚለው ሰውዬ መስሎት ነው ከቁርአን ውጭ ያለ መመሪያ ያስቸግረኛል አይገባኝም ብሎ ተቸግሮ በቁርአን ብቻ የሚብቃቃ መስሎት ነው። ለዚህ አይነት ይሄ ችግር ላለበት ሰው አንድ ጥያቄ መስጠት፣ ሰላት እንዴት ነው የምትሰግደው? ውዱ እንዴት ነው የምታደርግ? እስቲንጃም እንዴት ነው የምታደርገው? ጀናባ እንዴት ነው የምትታጠበው ብሎ መጠየቅ። ቁርአን ላይ የዚህን ዝርዝር አያገኝም። ሁለተኛው ችግር ያለው ማን ነው? አውቆ የሚሟገት ነው። እሱማ እስላምን ለማስጠላት እኮ ነው። የቁርአንን መልእክት ሊቱበይነ ሊናስ ማ ኑዚለ ኢለይሂም የተባለውን የረሱሉን ዐለይሂ ሰላቱ ወሰላም አስተምሮት ከማህበረሰቡ ጋር ጋጨት ለማጣላት ሁለቱም ዜሮዎች ነው። ቁርአን ያለ ሱና በፍጹም አይሆንም። ሊቱበይነ ሊናስ እንደውም እኮ ነብዩ ዐለይሂ ሰላቱ ወሰላም ቁርአንና ቁርአንን የሚመስል ተሰጥቶኛል ነው እኮ ያሉት። ኡቲቱል ቁርአነ ወሚስለሁ መዐሁ